ሰላም ጤና ይስጥልን እንደምን ቆያችሁ። ዛሬ የምንነጋገርበት ርዕስ ሁላችንም ልናውቀው የሚገባ ግን ደግሞ ብዙ ጊዜ የምንዘነጋው ወሳኝ ጉዳይ ይዘን ቀርበናል። ከህግ ጋር በተያያዘ በፖሊስ ቁጥጥር ስር ብንውል መብቶቻችን ምንድናቸው? መቼ ነው መናገር ያለብን? መቼስ ነው ዝም ማለት ያለብን? ዛሬ እነዚህ ነጥቦች ባጭሩ እንመለከታለን። መጀመሪያ በፖሊስ ቁጥጥር ስር በዋሉ ጊዜ ያሉት መብት ምንድነው? የመጠየቅ መብት አሉት። ፖሊስ ያስቆሙት በመጀመሪያ በትህትና ለምንድነው የቆምኩት ወይም በቁጥጥር ስር ያዋልኩት ብለው የመጠየቅ መብት አሉት። ምክንያቱም ማንንም ሰው ያለ በቂ ጥርጣሬ ወይም ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ሊውል አይገባም። ፖሊሱ ማንነቱን እንዲገልጽ የመጠየቅ መብት አሉት። የፍርድ ቤት ትዕዛዝ ካለው እና ደግሞ በምን ወንጀል እንደተጠረጠሩ የመጠየቅ መብት አሉት። ሌላው ያለው መብት ዝም የማለት መብት አሉት። ለምሳሌ ማንኛውም በቁጥጥር ስር የዋለ ሰው ዝም የማለት መብት አለው። ይህ ማለት በፖሊስ ጣቢያ ላይ ቃል በሚሰጡበት ወቅት ይህ ፖሊስ ጣቢያ ላይ የሚሰጡት ቃል በኋላ በፍርድ ቤት ሲቀርቡ እንደ ማስረጃ ሆኖ የሚያገለግል በመሆኑ ሊያገለግልም ይችላል። ስለዚህ ጠበቃ እስኪመጣ ድረስ ዝም ማለት ፈልጋለሁ የማለት ሙሉ መብት አሉት። እዚህ ጋር ጠበቃ የማቆም አቅምም ከሌሎት መንግስት ጠበቃ እንዲያቆምሎት የመጠየቅ መብት አሉት። ይህ ኢንተርናሽናል የሆነ ዓለም አቀፋዊ የሆነ መብት ነው። ኢትዮጵያም ያጸደቀችው መብት ነው። ግዴታ ከጠበቃ ጋር ወይም ከህግ ባለሙያ ጋር የመነጋገር መብት አለዎት። እዚህ ጋር ማስተዋል ያለብን ስሙና አድራሻውን መናገር ይችላሉ። ከዛ ውጪ ግን ስለ ጉዳዩ ዝርዝር መረጃ ሳይገደዱ የመስጠት ግዴታ የለቦትም፣ ከፈቃደኝነት ውጪ ማለት ነው። ሌላው ጠበቃ የማግኘት መብት አለዎት። በቁጥጥር ስር በዋሉ ጊዜ በአጭር ጊዜ ውስጥ ከጠበቃው ጋር የመገናኘት መብት አለዎት። ጠበቃ የማይችሉ ከሆነ ጠበቃ በራስዎት ማቆም የማይችሉም ከሆነ መንግስት ጠበቃ እንዲያቆምሎት የመጠየቅ መብት አለ። ህገ መንግስታዊ መብት አለዎት። ህገ መንግስቱም ላይ የተደነገገ ስለሆነ ጠበቃ እንዲቆምልኝ ብለው የመጠየቅ መብት አለዎት። ሌላው በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብት አለዎት። ፖሊስ በቁጥጥር ስር ከዋሉት በኋላ ያለ ፍርድ ቤት ትዕዛዝ ከ48 ሰዓት በላይ ሊያቆዩት አይችልም። በእነዚህ 48 ሰዓት ውስጥ አንድ ተጠርጣሪ ወደ ፍርድ ቤት ቀርቦ የተከሰሰበትን ጉዳይ የማወቅ መብት አለው። ፖሊስም የማቅረብ ግዴታ አለበት። በእነዚህ 48 ሰዓት ውስጥ የጉዞ ጊዜን ሳይጨምር ፍርድ ቤት ቀርቦ የመያዙ ምክንያት ሊነገሩት ይገባል። ሌላው ሰብአዊ አያያዝ ነው። ሰብአዊ አያያዝ በቁጥጥር ስር በዋሉበት ወቅት ክብረነክ ከሆኑ ንግግሮች፣ ከድብደባና ከማንኛውም የሰብአዊ አያያዝ የመጠበቅ መብት አሉት። በግድ ቃል እንዲሰጡ ማስገደድም በህግ የተከለከለ ነው። ይህ ዓለም አቀፋዊ መብት ነው። ኢትዮጵያ ደግሞ የራሷ በህገ መንግስቷ ላይ ዓለም አቀፋዊ ስምምነቶችን እንደ ህግ አካል አድርጋ ስለተቀበለች ያንን የመፈጸም የማስከበር ግዴታ በፖሊስ የተሰጠ ግዴታ ነው። ስለሆነም በግድ ቃል እንዲሰጡ ማስገደድ ያው በህግ የተከለከለ ነው። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ስላዳመጣችሁን እናመሰግናለን።